ሽመልስ አብዲሳና በለጠ ሞላ ዘመሩት። በአዳራሽ ያልተፈታው የአዲስ አበባ ጉዳይ ዛሬም የአማራና ኦሮሞ ባለስልጣናትን በአደባባይ እያነታረከ ነው። እነ ሽመልስ አብዲሳ ድል አደረግንበት ያሉትን ምክክር አልቀበልም ያሉት እነ በለጠ ሞላ ከጎን ለጎን መጎሻሸም ወጣው በፊት ለፊት መግጠም ጀምረዋል። የሽመልስ አብዲሳ አማካሪ አማራ ከምኒልክ ውጪ መሪ ኑሮት አያውቅም፣ አማቾቻችንን ረግጦ መግዛት እንጂ መለማመጥ አይበጅም በሚል በአደባባይ ያሳየው ጥላቻ አዘል ዘለፋ ቁጣ ቀስቅሷል። የብልጽግናው ሚኒስትር በለጠ ሞላ እሳት ለብሰው እሳትም ጎርሰው በአደባባይ በሰጡት ምላሽ እምዬ ምኒልክ በቆረቆሯት ከተማ ውስጥ ሆነህ እየፈነጨህ አትቀጥልም ብለውታል። በአዲስ አበባ ጉዳይ በአዳራሽ ሲገባበዙ የሰነበቱት ባለስልጣናትና ፖለቲከኞች ፍትጊያ ከአዳራሽ ውጭም ቀጥሏል። አብይ ድምፃቸውን አጥፍተው በተሰወሩበት በዚህን ወቅት እነ ሽመልስ አብዲሳ በለጠ ሞላ የገቡበት ሰጣ ገባ ከቃላት ውርወራ አልፎ ቃታ መሳሳብ የቀረው ይመስላል። አብይ የኦሮማራን ትርክት ከሞተበት አንስተው ለመጠገን ቢሞክሩ አዲስ አበባ ጉዳይ በአማራና ኦሮሞ ባለስልጣናት መካከል የለየለት ፍጥጫ ፈጥሯል። አማራና ኦሮሞ ብልጽግና ጎራ ለይቶ ሲጠዛጠዝ በከረመበት አጋጣሚ የገቡበት ያልታወቀው አብይ አህመድ በቢሮአቸው በኩል ስለ አንድነት ቢያስነግሩ ነገሩ ወደ ግልጽ መማዘዝ ተሸጋግሯል። እኔ የአሸናፊና ተሸናፊ ትርክት ይዘው በአማራ ልሂቃን ላይ የተሳለቁት የሽመልስ አብዲሳ አማካሪ በቀላሉ የማይበርድ እሳት ለኩሰዋል። አብይ ዳግም የኦሮማራን ስብራት ለመጠገን ዳርዳር ሲሉ የሽመልስ አማካሪ ለሚስሜ ከምኒልክ መሪነት እስከ ዝናሽ የአማች ፖለቲካ ካርድ መሰው በእሳት ላይ ቤንዚን አርከፍክፈውበት ተከስተዋል። ምንም አይነት እልባት ባልተሰጠበት ሁኔታ በአዲስ አበባ ጉዳይ አሸንፈናል እያሉ የሚገኙት የሽመልስ አማካሪ በአማራ ላይ የጌታቸው ረዳን ፈለግ ተከትለው ብቅ ብለዋል። ያኔው የአብይ ቀንደኛ ጠላት ዛሬው አማካሪያቸው ጌታቸው ረዳ በአማራ ልሂቃን ላይ የምናወራርደው ሂሳብ አለን የሚለው መንጋውን ያለ ሰበብ አስቀርቶ የመበተን ስትራቴጂ ከሽመልስ ቢሮ በአደባባይ ተሰምቷል። በዚህም በአማራ ምሁራን ላይ በአደባባይ ጥላቻ አዘል መልእክቶችን በተደጋጋሚ በማሰራጨት የተወነጀለው የሽመልስ አብዲሳ አማካሪና በለጠ ፍጥጫ ውስጥ ገብተዋል። የገዢው ብልጽግና አስተዳዳሪ ስልጣን ትጋሪው የአብኑ መሪ በለጠ ሞላ በአማራ ላይ የምትሰነዝሩትን ጥላቻ በአስቸኳይ አቁሙ ሲሉ አስጠንቅቀዋል። የሽመልስ አማካሪ የአማራ ልሂቃን የኦሮሞ ጥላቻ አለባቸው፣ አማቾቻችንን መርገጥ እንጂ ሰጦ መቀበል አይገባቸውም፣ ከምኒልክ ወዲህ መሪ ኑሯቸው አያውቅም በሚል በተከታታይ ያሰራጯቸው መልእክቶች ቁጣ ቀስቅሰዋል። በአዲስ አበባ ጉዳይ በምክክሩ ላይ ጫና ሲፈጥሩ ከነበሩ ግንባር ቀደም የኦሮሞ ባለስልጣናት መካከል አንዱ ነው የተባሉት የሽመልስ አማካሪ አሁንም በአቋሚ ጸንቼ እቀጥለብታለሁ ብሏል። በለጠ የፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልን በስም ጠቅሰው በተደጋጋሚ በአማራ ሕዝብ ላይ ጥላቻ ተጠያቂ እንዲያደርጉ ማሳሰቢያ ሰጥተዋል። በአቋም አንድነት ነው ካላችሁ ደግሞ ግፉበት በማለትም በለጠ ጠንከር ያለ የማስጠንቀቂያ መልእክት አስተላልፈዋል። የብልጽግና አስተዳደር ሚኒስትርና የአብኑ መሪ በአማራ ሕዝብ ላይ የሚዘራ ጥላቻ አንድ እጅግ እያሳሰበኝ ያለ ጉዳይ ነው ብለዋል። በተለይም የኦሮሞ ክልል ፕሬዝዳንት ሽመልስ አብዲሳ አማካሪው ለሚስሜ ከአዲስ አበባው ውዝግብ ጋር በተያዘ በተከታታይ ያሰራጩት መልእክት በለጠን አስቆጥቷል። በለጠ በጉዳዩ ላይ በይፋ በገለጹት ቁጣቸው የአማራ ሕዝብ በአደባባይ በጥላቻ መሳል፣ መወንጀል፣ መውቀስና በጥላቻ እንዲሳል በጥርጣሬ እንዲታይ ማድረግ በሕግ የማያስጠይቅ ተራ ጉዳይ የመሆኑ ነገር ያሳስበኛል። በምሁር ስም በባለስልጣናት ጭምር በአደባባይ በሚዲያዎች የሚነገሩና የሚለጠፉ ጽሑፎች ኃይል ሊባሉ ይገባል ሲሉ ተደምጠዋል። በለጠ ለቁጣቸው ምክንያት የሆነውን የሽመልስ አማካሪን የኦሮምኛ ጽሑፍ ትርጉም በአማርኛ ሙሉ አስቀምጠው ነው ማሳሰቢያ የሰጡት። ሚኒስትሩ ጓደኛዬ ያሏቸው ሽመልስ አብዲሳ አማካሪ ከጥቂት ቀናት በፊት አማቾቻችን አማሮች ጋር መግባባት ስለማይቻል ያለው አንድ አማራጭ ማሸነፍ ነው የሚል ይዘት ያለው ጽሑፍ አጋርቶ እንደነበር አስታውሷል። በዚህም አዝነናል ያሉት በለጠ የሽመልስ አብዲሳ አማካሪ በምክክር ጉባኤው ታዛቢ ተብሎ እንደገና ደግሞ
ተሳታፊ ተብሎ ይሳተፍ እንደነበር ገልጸዋል። ግለሰቡ በአማራ ላይ ጥላቻ መዝራቱን እንዲያቆም አግኝቸውም ወንድማዊ ምክርና ተግሳጽ ልሰጠው ሞክሬያለሁ ብለዋል። ከአማራና ከኦሮሞ ልሂቃን ስለሚጠበቀው ሚና ሐሳቤን ላካፍለው እሞክራለሁ ያሉት በለጠ በተለይ የኦሮሞ ልሂቃን ለሚናገሩትና ለሚጽፉት ሁሉ እንዲያውም ይበልጥ መጠንቀቅና መጨነቅ ያለባቸው መሆናቸውን ለማሳሰብ ሞክሬ ነበር ሲሉም ገልጸዋል። ይሁን እንጂ የሽመልስን አማካሪ ጨምሮ በአማራ ሕዝብ ላይ የሚሰራጩትን የጥላቻ ዘር ቀጥለውበታል ሲሉም ትዝብታቸውን ገልጸዋል። የሽመልስ አብዲሳ አማካሪ በተከታታይ ካስተላልፏቸው መልእክቶች መካከል የአማራ ምሁራንን ልዩ የሚያደርጋቸው አንድ ነገር አለ። በአንድ ነገር ላይ ይስማማሉ። ለኦሮሞ ያላቸው ጥላቻና የኦሮሞን ጥቅም ማደናቀፍ ላይ የሚለው ይገኝበታል። በፖለቲካ ውስጥ ለመሳተፍ የሚደረግ ማንኛውም ኦሮሞ የሆነ ሰው ይህንን እውነት አስምሮበት ማወቅ አለበት። መራራ እውነት በማለት እንዲህ አይነት አደገኛ ድምዳሜም በአደባባይ መንጸባረቁ አነጋጋሪ ሆኗል። በዚህ ደረጃ በአንድ የተከበረ ሕዝብ ላይ በይፋ ጥላቻ እንዲቀሰቀስ መብቱን ከየት አገኘው ይሆን? አይዞህ እየተባለ ይሆን? በእነማን ሲሉ ይጠይቃሉ። የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል የሽመልስ አማካሪና መሰል ሰዎችን በአቋም የማትጋራቸው ከሆነ ሕግ ታስከብር ዘንድ እናሳስባለን ሲሉ ተጠያቂ እንዲሰፍን አስጠንቅቀዋል። በለጠ በማስጠንቀቂያ ያዘል መልእክታቸው እዚሁ ከተማ ውስጥ ሆኖ ግን ለሕዝባችን ላይ የጥላቻ ቁርሾን ሊረጭ አይችልም በማለትም ቁጣቸውን ገልጸዋል። ይህንን መሰል ጥሪዎች ሕዝባችንን ዋጋ ሲያስከፍሉ ተመልክተናል። ነገ ላይ በሚፈጠሩ ጥፋቶች እነዚህን መሰል ሰዎችም ይሁኑ ይህንን ቶለሬት ያደረጉ ተቋማት ነጻ ሊሆኑ ከቶ አይችሉም። ሀገሩ እኮ የሁላችን ነው ሲሉም አሳስበዋል። ባለስልጣናትና እርምጃ እንዲወስዱ ጥሪ ያቀረቡላቸው የፌዴራል ፖሊስ አዛዡ በአማራ ጥላቻ መንዛት ላይ በአቋም አንድነት ነው ካላችሁም ደግሞ ጥሩ ነው ግፉበት ሲሉም አክለዋል። በአማራ ላይ የሚነሱ ጥላቻዎችን በተመለከተ በለጠ ትዝብታቸውን እንደሚቀጥለው ጠቁመዋል። በለጠ በአማርኛ ትርጉሙ ያቀረቡት የሽመልስ አብዲሳ አማካሪው ጽሑፍ እንዲህ የሚነበብ ነው። የአማራ ምሁራንን አንድ የሚያደርግ ጉዳይ በፈለጉት ተቋም ውስጥ ይስሩ፣ በፈለጉት ቦታ ይኑሩ፣ የፈለጉትን ያህል የፖለቲካ አመለካከት ልዩነት ይኖራቸው፣ የፈለጉትን ያህል ይማሩ፣ ጓደኛህም ይሁኑ፣ ከአንተም ይጠቀሙ። የአማራ ምሁራንን ልዩ የሚያደርጋቸው አንድ ነገር አለ። በአንድ ነገር ላይ ይስማማሉ። ለኦሮሞ ያላቸው ጥላቻና የኦሮሞን ጥቅም ማደናቀፍ ላይ። እነሱ የኦሮሞን ጥቅም ማደናቀፍ እንዴት ትልቅ ድልና ስኬት አድርገው ይመለከቱታል። ያዝልኝ። ከዚህ የብሔራዊ የምክክር የተማርኩት አንዱ ነገር ይህንን ነው። ይህንን የምጽፈው ጥላቻን ለመስበክ አይደለም፣ ጥላቻን በጥላቻ መልሱ ማለቴም አይደለም። ነገር ግን በፖለቲካ ውስጥ ለመሳተፍ የሚፈልግ ማንኛውም ኦሮሞ የሆነ ሰው ይህንን እውነት አስምሮበት ማወቅ አለበት። መራራም እውነት ነው የሚል ነው። ይህ መልእክት በአዲስ አበባ ጉዳይ ከባድ ውዝግብ ከተፈጠረው ምክክር ማብቃት ማግስት የተሰራጨ ቢሆንም ቀደም ሲል በተደጋጋሚ አማቾቻችን በሚል ስያሜ ተመሳሳይ ተሰራጭቷል። የሽመልስ አማካሪም አማቾቻችን እያሉ የሚጽፉት የጠቅላይ ሚኒስትር አብይ አህመድ ሚስት ከጎንደር አማራ መወለዷን ምክንያት በማድረግ ነው። አማቾቻችን በሚል የሚጠሩት የአማራ ሕዝብን ሊቁን ሙሉ በሙሉ በኦሮሞ ጥላቻ ከመፈረጅ እስከ ረግጦ መግዛት የተሰራጩ መልእክቶች ቀላል ትርጉም አልተሰጣቸውም። የዚህ አይነት ፍረጃ ጎልቶ የወጣው አማራ ባለስልጣናትና ፖለቲከኞች በአዲስ አበባ ጉዳይ ለአንድ ቡድን አሳልፈን አንሰጥም በሚል ብርቱ ሙግት ባቀረቡበት ወቅት ነው። የሽመልስ አማካሪ ለአብኑ በለጠ ሞላ በሰጡት ምላሽ ሊቅ ማለት ህዝብ ማለት አይደለም በማለት የጌታቸው ረዳን ማስተባበያ ስልት ተጠቅመዋል። በአንድ ህዝብ ሊቃን ላይ የሚቃጣ ጅምላ ፍረጃ ይሁን ጥላቻ ያን ህዝብ ሰብሳቢ የሌለው መንጋ የማድረግ አካል መሆኑን ብዙዎች ይስማማሉ። አማካሪው በምላሻቸው ወዳጄ ክቡር ሚኒስትር በለጠ ሞላ አንድ የፌስቡክ ጽሑፌን በተሳሳተ መልኩ ተርጉመው እንዳሰራጩት አሁን ከመቼ አይቻለሁ በማለት ይጀምራሉ። እንዲህ እያሉ ይቀጥላሉ። እኔ የአማራን ህዝብ የሚመለከት ማንኛውንም ጥላቻ አዘል መልእክት አላስተላለፍኩም። ባጭሩ በኦሮሞና በአማራ ልሂቃን መካከል ስላለው
ባለው የፖለቲካ ሽኩቻ ዙሪያ ነው የግል አስተያየቴን ያጋራሁት። በተጨማሪም ክቡር ሚኒስትሩ በሀገራዊ ምክክር ጉባኤ ተሳታፊ እንደነበርኩ አድርገው የጠቀሱ ሲሆን ይህም ፍጹም የተሳሳተ መረጃ ነው። እኔ በጉባኤው የነበርኩ እንደ ተሳታፊ ሳይሆን እንደ ታዛቢ ብቻ ነበር። በመጨረሻም ጽሑፌ ላይ ችግር ወይም ሕጋዊ ጥሰት እንዳለ ቢታመን እንኳን እንደ አንድ የመንግስት ከፍተኛ ኃላፊ በሕግ እንጠይቃለን ነው እንጂ ማለት ያለባቸው እሰሩልኝ ብለው መጠየቅ አግባብ አይመስለኝም ብለዋል። የአብኑ መሪ በለጠ ሞላ ጠንካራ መልእክቶች ችላ የተባለውን የሽመልስ አብዲሳ አማካሪ ተከታታይ መልእክት መነጋገሪያ እንዲሆን አድርጎታል። በዚህም አማካሪው ራሳቸው ከማስተባበል አልፈው በርካታ ሰዎች የመልስ ምትና ማስተባበያ እየሰጡ ሲሆን ሌሎች ሰዎች የሰጧቸውን ምላሾች በይፋዊ ፌስቡክ ገጻቸው አጋርተዋቸዋል። ብዙዎቹ ለሽመልስ አማካሪ ወግነው በሰጧቸው ምላሾች ጉዳዩ አሳሳቢ መሆኑን ብንረዳም ነገር ግን አንድን ሰው በሚዲያ ላይ ባጋራው የተቆረጠ ወይም በተሳሳተ መንገድ በተተረጎመ ሐሳብ ላይ ተመስርተው መቆጣት ሀገራዊ መግባባት አይጠቅምም የሚል ይዘት አለው። አማካሪው ያሰራጩት ጽሑፍ የአማራ ሕዝብ ጋር የተያያዘ አይደለም። የተነሳው ሐሳብ በፖለቲካ ልሂቃን አካሄድና አስተሳሰብ ላይ የቀረበው የሁኔታዎች ትንታኔ እንጂ በሕዝብ ላይ የተቃጣ የጥላቻ ቅስቀሳ አይደለም ሲሉ እየተከላከሉ ነው። ነገር ግን የአንድን ሕዝብ የሚወክሉ ልሂቃንን በአደባባይ በጅምላ ፈርጆ ጥላቻ ማስተጋባት በቀጥታ በሕዝብ ላይ የተቃጣ ጥቃት መሆኑን ብዙዎች የበለጠን ሐሳብ ተጋርተው እየገለጹ ነው። በአዲስ አበባ ጉዳይ የተጋጋለው የአማራና ኦሮሞ ልሂቃን ሽኩቻ የብልጽግና ባለስልጣናትን ጭምር በሁለት ጎራ ከፍሎ ማነታረኩን ቀጥሏል። አዲስ አበባ ጉዳይም ይሁን የአማራና ኦሮሞ ፖለቲከኞች ሽኩቻ ጡዘት በቀላሉ የሚበርድ አይመስልም።